ካሌብ ለጨዋነትህ እናመሰግናለን። እሺ ስተሽ ችግር ሱረቱል አንቢያ ምዕራፍና ቁጥር ልንገርህ። ሱረቱል አንቢያ ምዕራፍ 21 ምዕራፍ 21 ቁጥር 91 ወጥቼ ልየው አያስወጣኝም ነው። ችግር የለውም ላሳይህ። ያው እነዚህ ጋር ይታያል። ያችንን ብልቷን የጠበቀችውን በእርሷም ውስጥ ከመንፈሳችን የነፋንባትን ይላል። እርሷንም ልጇንም እንደዚሁ የነፋን በእርሷም ውስጥ ብሎ አስቀምጦታል። ያ መንፈስ ወይንም ሩህ የተዘራው በእርሷ ውስጥ ነው። የነፋንባትን ሲል የዘራ ማለት ነው። ህይወትን መዝራትን ነው የሚያመላክተው። የተላከው አካል መልአኩ ገብርኤል ወይንም ጅብሪል ነው። አላህ ለመላእክቶቹ አዟቸው የሚሰሩትን ስራ ወደ ራሱ ያስጠጋዋል፣ ወደ መላእክቶችም ያስጠጋዋል። ጅብሪል እዚህ ጋር የሚለው ያችንም ብልቷን የጠበቀችውን በእርሷም ውስጥ ከመንፈሳችን የነፋንባትን እርሷን ልጇንም እንደዚሁ ለዓለማት ተአምር ያደረግናት መርየምን አስታውስ ይላል። እዚህ ጋር ያለው ያችን ብልቷን የጠበቀችው መርየምን ነው እየጠቀሰ ያለው። ከመንፈሳችን የነፋንባትን ሲልሳ ከመንፈሳችን ሲል ከመንፈሳችን የሚለው አላህ ባለቤትነቱን መንፈሶችን ፈጥሯል። አላህ ሩህ ማለት ነው። የሰው ልጆች ህያው የሚሆኑበት ሩህ አለች። እሷ መንፈስ ትባላለች። በአረበኛ ሩህ ትባላለች። እነዚህ ተፈጥረው በአንደኛው ሰማይ ላይ ይገኛሉ። ከነዚያ ከመንፈሶች እያለ አላህ እየገለጸ ነው። ማን የተላከው መልአክ ያችን ነፍስ ይዞ መጥቶ እንዲዘራ? መልአኩ ገብርኤል ነው። በሌላ ቦታ ላይ ገብርኤል ወደ እርሷ ተልኮ እንደመጣ ወደ እርሷም መንፈሴን ላኩት እያለ ገብርኤልንም ሩህ ብሎ ይጠራዋል። እንደጠቃላይ እዚህ ቦታ ላይ ከመንፈሳችን የተባለው አላህ ሱብሓነሁ ወተዓላ ከፈጠራቸው መንፈሶች መካከል በአንዷ ነፍስ ለማለት ነው። እሺ እና ደግሞ ሌላ አንድ ጨምርልና ሳሂህ አልቡኻሪ 1913 ሲክፈት ሊከልጽ ሳሂህ አልቡኻሪ 1913 እሺ አስራ ሶስት ነው ያልከው አይደል? 1913 ነው ያልከው ካሌብ ይሰማል? ይሰማል። 1913 ነው ያልከው አይደል? النبي صلى الله عليه وسلم قالوا إن أمة أمية እኛ ኡሚይ ህዝቦች ነን አሉ። እንግዲህ አማርኛው ላይ ማይም ብሎ ተርጉሞታል። ያ ማለት ምን ማለት ኡሚይ ማለት ምን ማለት እንደሆነ ይገልጻል። እዚያው ሌላ ቦታ ሳንሄድ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? እኛ ኡሚይ ህዝቦች ነን ካሉ በኋላ ምን ማለት ነው ኡሚይ ማለት የሚለውን ራሳቸው ሲያብራሩት ላ ነክቱብ ወላ ነሕሱብ አሽዓር አንጽፍም ብለው ተናገሩ። ነብዩ ሰለላሁ ዐለይሂ ወሰለም የማይጽፉ የማያነቡ ነበሩ። አላህ ስብሐነ ወተዓላ ይህን በእርሳቸው ላይ ነው ያደረገው። ማን ነው የማይጽፈው ታዲያ ብለን ስናይ እኛን ሁላችንም ህዝቦቻቸውን አይደለም ራሳቸውን እየገለጹ ነው እዚህ ቦታ ላይ። እንግሊዝኛው እስኪ አንብበል ይለን። እንግሊዝኛ አላነስነብሽ ያ The prophet said, we are an illiterate nation.
ዊ አር ነው እያለ እየተናገረው አም አላለም እኮ እዚህ ጋር ዊ አር ነው እኛ እያለ ናይዘር ራይት ኖር ኖ አካውንት አንድ አካል እኛ ብሎ ስለ ራሱ ብቻውን ሊናገር ይችላል። እንደ እስልምና ቁርአኑ ላይ ላሳየህ ይችላል። አንድ አካል ብቻውን እኛ እያለ ይናገራል። የማይጽፉት መናገር እንደሚችል እስኪያሳየኝ ጋንም ተሳየሽ ምን ቁርአን ላይ ላሳየህ። አንድ አካል ብቻውን ሆኖ በብዜት እኛ እያለ መናገር እንደሚችል አሳያለሁ። ሱረቱል ከህፍ እሺ እዚህ ጋር አንድ አካል ተመልከት በደንብ አድርገህ። ኸድር አለ ይላል። ኸድር የአንድ አካል ነው ይታያል። ካሌብ ኸድር አለ ይህ በእኔና በአንተ መካከል መለያያ ነው። ሙሴ ጋር እያወራ ነው። በእርሱ ላይ መታገስን ያልቻልንበትን ፍች እነግርሃለሁኝ አለው። ያልቻልንበትን ብሎ ራሱን ይገልጻል። አሁን እዚህ ጋር ይደግማል። መርከቢቱማ በባህር ለሚሰሩ ምስኪኖች ነበረች። ከኋላቸውም መርከብን ሁሉ በቅሚያ የሚይዝ ንጉሥ ነበርና እንዳይቀማቸው ላነውራት ፈቀድኩ አለ። አየህ አንድ አካል ነው። አንድ ነው። ልክ ነህ። አሁን ደግሞ ራሱን በበዚህ ሲገልጽ ተመልከት። ወጣቱም ልጅማ ለቀጥሎ ፍቹን ሲናገር ስለ ወጣቱ ልጅ ደግሞ ወላጆቹ ምዕመናን ነበሩ። ቢያድግ ትዕቢትንና ክህደትንም የሚያስገድዳቸው መሆኑን ፈራን ሲልስ ስንት ነው? ፈራን ሲል ከላይ ያለውን አንድ መልሶነት ያመልስላል። ችግር የለውም። ማነው ይሄን ያደረገው ድርጊቱን? እሺ መርከቢቱን በባህር ለሚሰሩ ምስኪኖች ነበረች። በባህር ለሚሰሩ ምስኪኖች ከኋላቸውም እዚህ ጋር ብዙ ናቸው። መርከብን ሁሉ የድርጊቱ ባለቤት ማን ነው? አሁን እዚህ ቦታ ላይ የት መሰላ የምትመለሰው? በልጁ ላይ ይሄን ድርጊት ያደረገው ማን ነው? ራሱ ኸድር ነው አይደለም? በልጁ ላይ ይህን ድርጊት ያደረገው ወደ ኋላ መለስ ብለህ ትሄዳለህ። ልጁን ምን እንዳደረገ እንደመልከት እዚህ ጋር ተመልከት። ልጁን ፈንጠለቃ ወርደው ተጓዙም ይላል ኸድርና ሙሴ። ወጣትንም ልጅ ባገኙና በገደለው ጊዜ ይላል። ማን ይህን ድርጊት ያደረገው? ኸድር። በገደለው ጊዜ ማን የገደለው? ሙሴና ኸድር ናቸው የገደሉት። ኸድር ነው ይህን ያደረገው። ያለ ነፍስ መግደል ንጹሕን ነፍስ ገደልክን? በእርግጥ መጥፎን ነገር ሰራህ አለው። አንድ አካልን ነው እየተናገረ ያለው። ሙሴ ነው ወቃሹ። ገብተዋል? እሺ አሁን እዚህ ጋር ወርደ ተጓዙም የሚለው ማንና ማንን ነው? ኸድርንና የስራው ባለቤት ነው። ለምን ገደለው ብለን ስናይ ፈርቼ ነው የሚለውን ፈራን ብሎ ራሱን በብዜት ገለጸ። ገብቶሃል አይደል? የድርጊቱ ባለቤት ማን ነው? ገደለው። አንድ አካል ነው የገደለው። ገብቶሃል አይደለ? ይህ አካል ለምን እንደገደለው ምክንያቱን ሲናገር ፈራን እያለ ራሱን በብዜት ይገልጻል። ፈራን ብሎ ራሱ ገለጸ። ያው ወጣቱንም ልጅማ ብሎ ፍቹን ለሙሴ እየነገረው ነው። ያን የገደለበትን ምክንያት እየነገረው ነው። ወላጆቹ ምዕመናን ነበሩ። በእርግም ትዕቢትና ክህደትን የሚያስገድዷቸው መሆኑን ፈራን፣ ለዚህ ነው የገደልኩት እያለ ነው። ራሱን በስንት ገለጸ? በብዜት ገለጸ። እና አንድ አካል ብቻ ነው ሳለ በብዜት ራሱን ይገልጻል። እዚያ ላይ ነቢ ሰለላሁ ዐለይሂ ወሰለም የማናነብ የማንጽፍ ሲሉ ጊዜ የማያነብ የማይጽፈው ማን ነው ብለን ስናይ እኛ እናነባለን፣ እንጽፋለን። ማንን ነው? ራሳቸው ነው። አላህ በቁርአን ላይ ምን እንዳላቸው ደግሞ ላሳይህ። በዚህ በደንብ የሚያብራራልህ እርሳቸውን እንደሆነ ሱረቱል አንከቡት ላይ የማትጽፍና የማታነብ አደረግኩህ እያለ ራሳቸውን ብቻ ሲገልጻቸው ላሳይህ ደግሞ ይበልጥ እንዲገለጽልን። ሱረቱል አንከቡት ላይ እንሂድ። ያውና አሁን አንብብ ይታያል። እዚህ ጋር ካሌብ የምን ይላል? ከእርሱ በፊትም መጽሐፍን የማታነብ በቀኝ እጅህም የማትጽፍ አልነበርክም ይላል። የምትጽፍ አልነበርክም። ይህ የማንበብና መጽሐፍ የሚባለው የተነሳው ከእርሳቸው ብቻ እንደሆነ ቃል በቃል እዚህ ጋር ሱረቱል አንከቡት ላይ ይገልጸዋል። ይህን ይመስላል። እሺ እዚህ ጋር ሌላ ልጠይቅሽ።
እሺ ጃ አለ አይደለ? ወይንም ሌሎች ካላችሁ እዚህ ሶላት ልሰግድ ነው። ቅድም አዛን ከተደረገ ከ20 ደቂቃ በኋላ ይሰግዳል። ላንሳቁ ሰግጄ እመለሳለሁኝ። ዛህራ ካለች አስገባት፣ ወይ ሌላ ልጆች ካሉ ካሌብን ጥያቄዎች ካሉ መልሱለት። በቃ ጃም አለው ያውራ። ከጃም በመውረድ ትችላለህ። ሌሎች ካላችሁ ቀጥሉ። ካሌብ ለጨዋነት እናመሰግናለን። እሺ እሺ ማን ጋር ነበረ አውራ ያለኝ? አለ ጃም አለ፣ ዛህራም አለች። ዛህራን አስገባት ልጆች ካላችሁ። አንዴ እኔ ሰግጄ እስክመጣ ድረስ። እሺ ሚዩት አድርገው እስከዛው እያሉ ማታች። አይ አደርገዋለሁ ችግር